ቃል ይገድላል። ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ውድና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን አጭር ስነ ጽሑፍ እነሆ አቀርብላችኋለሁ። ቃል ይገድላል ይላል። በአንድ ቅዝቃዜ ባለበት የአየር ክረምት ወራት አንድ ባለጠጋ አንድ ድሃ ሽማግሌ ከበሩ ደጃፍ ቆሞ ያገኘውና በዚህ ቅዝቃዜ ለብርዱ የሚሆን ልብስ ሳትለብስ እንዴት ብርዱን ተቋቋምከው ሲል ይጠይቀዋል። ድሃውም ሽማግሌ መብረዱን ይበርደኛል፣ ነገር ግን የምደርበው ልብስ ስለሌለኝ ብርዱን እችለዋለሁ ሲል ይመልስለታል። ባለጠጋውም ድሃውን ሽማግሌ ቆይ ጠብቀኝ፣ ወደ ቤት ገብቼ የምትለብሰውን ይዤልህ እመጣለሁ ይለውና ወደ ቤቱ ይገባል። ድሃው ሽማግሌም በደስታ ስሜት ከበሩ ደጃፍ ሆኖ መጠባበቅ ይጀምራል። ባለጠጋው ሰው ወደ ቤቱ ከገባ በኋላ በሌሎች ጉዳዮች ይዋከብና ድሃውን ሽማግሌ ይረሳዋል። በንጋታው ጠዋት ከእንቅልፉ ሲነሳ ግን ድሃውን ሽማግሌ ያስታውስና ሊፈልገው ወደ ውጪ እየሮጠ ይወጣል። ድሃውም ሽማግሌም በቅዝቃዜው ምክንያት ሞቶ በድኑን ያገኘዋል። ነገር ግን ሽማግሌው ከመሞቱ በፊት ለባለጠጋው ሰውዬ በብጣሽ ወረቀት ላይ እንዲህ የሚል መልእክት ተጽፎለት ነበረ። የምለብሰው ልብስ ባልነበረኝ ጊዜ ቅዝቃዜውን የምቋቋምበት ብቃት ነበረኝ። ነገር ግን አንተ የምለብሰውን እንደምታመጣልኝ ቃል ስትገባልኝ በቃልህ ላይ ተስፋዬን አደረግኩ። በዚህ ምክንያት ቅዝቃዜውን የመቋቋም አቅሜን አጣሁ። የታሪኩ ዘላቂ ትምህርት የማንፈጽመውን ነገር ቃል አለመግባት ነው። ቃል መግባት ለአንቺ ቀላል ሊመስል ይችላል። ነገር ግን ቃል ለምንገባለት ሰው በጣም ከባድ ነው፣ ሁሉም ነገሩ ሊሆን ስለሚችል። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።